ሶፊያ ሶፊ ነሳና ሾልከሽ እየመጣሽ ላርክ ስንት ችግር አብረን ያሳለፍናቸው ሀብቶች ስንት ደስታ አብረን ያሳለፍናቸው እድሪስ እምዬን ሀብትና ጥጆች አለይቶ ሲሸጥ ቢምችልም ይመስልሻል እንጂ አሁን ይሄን እያስተው መብሰልሰሉን ይፈጫል ብለሽ ምን ነው ደስታውንም አላየሽው ጨፌ ላይ አስገጥ መስክም ይወጣ እንጂ ሀብቶችን ዋጋ ነቅሶ ሽጦ ሊመጣ ይመስል ነበር እድሪስ አለ ቆሐሲያንድ ወዴት ቢያንስ የሆነ የሚበላ ነገር ፈልጋ እኔ ረቦኛል አንተ እዚህ ይቆያል አረ እሺ እኔ ግን እዚህ ቁጭ ብዬ ስብሰለሰል መቆየት ፈልጋለሁ ያልከኝ እንደዛ ወሽ ጋሽ ተሽገደ ለማታድ እናትን ያምቶኝ ማስባለሽ ደስ ጉዳይ የሆነው እኮ በቃ ሆኗል እንዴት ነው እንደ ቀላል ነገር ይሆናል የምትለኝ ተቀላል አላልኩም ካሉት አንድ ስሜት ማዳመጥና መርዳት እኔ ስሜት እረዳለሁ አሲ አይመስለኝም ስሜቴን ብትረዳው ኖሮማ ቢያንስ የኔ ተጋሪ ነበር የምትሆነው ካስሽ እኔ አላደረኩትም እመነኝ አረ በእግዚአብሔር አሴ እንዴ ቆይ ስትነግረኝ በመሳቂ ያላመንኩ መስሎ ነው ይቅርታ እኔ አንተ ርብቃ መድፈር የማይታሰብ ነገር ሆኖብኝ ነው የሳኩት እሺ ተው የፈረንጅ 18 አመት እና የሀበሻ 18 አመት እኩል ነው በለው ደሞ እድሜ በየሀገሩ ይለያያል እንዴ እንዴት አይለያይም ኧረ በእናትህ ግጥም አድርጎ ነው የሚለያየው ኧረ በእናትህ ለምሳሌ የፈረንጅ 18 አመት እስኪሞላው የሚበላው የዶሮ መጠንና እኛ ደግሞ 40 አመት ሙሉ ኖረን የምንበላው የዶሮ መጠን ይለያያል እንዴ ሆናቴን እኮ ነው የምልሽ እማዬ የፈረንጅ ልጅ በቀን ቺክን አሩስቶ ቢፍ አሩስቶ ምናምን እያለ በአመት 365 ዶሮች ቀርጥፎ አርጎ ይበላል እሺ ያበሻ ልጅስ የኛማ አይወራም ለቤተሰብ እንድትበቃልሽ ተብሎ በበርበሬና በሽንኩርት የተባዛች ዶሮ ለአምስት ደም ፊጥነልበታል ከሱም ብሶልሽ ለአባወራ ፈረሰኛ ለታላቅ መላላጫ ይሉልሽ ለኛ ቆዳ ጉሮሮ ምኑ ነው እየነገረሽ ከፈለጋችሁ እናቴ ትነገሩ የፈረንጅ ልጅ እኮ ልጁን ከቤት ውጣ ሲል ካጠራቀመለት ገንዘብ ጋር አጨማይ ታይ አባዬ ተኝቷል የማታውን ንዴት ይዞ ከተነሳ የቡና ይሆን የኛ እኮ 3 ጥቅል ጅማትና ግማሽ ኩርንችት ሚስማር ነው ለልጆቹ አዘጋጅቶ ይሮጣሚ ኧረ አንቺ ሴቷ ሸዋዚን ገርዳቶ ለማንኛውም መልካም ቀንሽ ሼቦን ግን ልብ ግዛ በሉትሽ እንዴ አንተ ራስ ልብ ግዛ ጎዶሎኔ ምን ይሻለኝ እሺ ባታቃጥለው ጥሩ ነው እኔ በኋላ አንተን አልገላግልም እኔም በዚህ ቆይ ስሙ ጠፋኝ ይሄ ሰው የሚያርደው
አይሲስ አይሲስ ሲያገር ትልቅ ማሰልጠኛ ከፍቷል ሲባል እውነት ነው ሰምተሃል? ቀዳዳ ቱቱላ በለው ማንና አይሲስን አይደለም። ይሄ በጠዋት በሌሊት መጥቶ አንተ ቤት ኦፕሬቲቭን እየተጋተ ይሄንን የመሰለ ወሬ የሚያወራል። ምንድነው ግን እኔ የራሴ ሐሳብ አይኖረኝም እንዴ? ሰው ያወራውን ብቻ ነው እየለቀምኩ ማወራው የሚመስለው። ታዲያ ምን አድርግ ነው የምትለኝ? እንደዚህ አይነት በሬ ወለድ አሉባልታ ይዘብኝ ስትመጣ አይሲስ አይደለም ኢትዮጵያን የሚያሰጋት። ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ጅብ፣ አውሬ፣ ጉቦኛ፣ ሙሰኛ ሆነው በየቀኑ በየቢሮ ውስጥ የሚያርዱ እነሱ ናቸው። ቆይ በየቢሮ ውስጥ እና ልጆቻችን በሙሉ አይሲሲ ሆኗል ነው የምትለኝ? ከፍ ምንድነው ስድቡን ምን አመጡ? አሁን አስረዳኝ። አንብብና ተረዳ። ልብስሽን አውልቀሽ አትገቢም እንዴ? ስማ እኔ ጋር ውሃ በብርጭቆ ነው። ልብሴ እንደማውላልቄ ብገባ ደግሞ ችኮቹ እንዴት እንደሚከየፉ ታውቃለህ። ነፍሴ ይኸውልህ አማልላለሁ ብለሽ ስትከነበይ ማጀራትሽን ብሎ ጠርዙ ያልፍልኝ ብሎ አለፈ፣ ሲያቃጥር ኖሮ ረገፈ እንዳይባልሽ። ለማንኛውም ያለሽው ምንድነው ቀበልነውን ምናምን አይደለም? እሺ ነፍሴ። አቤት ማለቴ ገብቷል። ይሄ ቀብራራው ነው። እዛ እንደለመድከው እየተንፈራገጥኩ አንቡጫ አርቃለሁ ምናምን ብትል ሴኩሪቲ አንድ ስልክ ነው ደውሎ ወንዝ ጣሉልኝ ምናምን ሁላ ሊል ይችላል። ገብቷል? እባክህ ዝም ብለህ አፍህን አትክፈት። ኧረ እባክህ ሂሳብ ከፋይ እኮ ነኝ። እንደ ልብ አፌን የመክፈት መብት አለኝ። ኧረ በእናትሽ አረጋጋው እንዴ! ችኮቹ እያዩን ነው። ወድቆት በጣም ጨካኝ ሰው ነው። እኔ ጨካኝ አይደለም። ፍቅር ብሎ ነገር የማይገባ ጨካኝ ነው። እንዳትነካኝ በእግዚአብሔር ስም በይ። ለምን ናፍቆት እኔ በንጹህ ልቤ ከማፍቀር ውጭ ራሴን አሳልፌ ከመስጠት ውጭ ምን በደረገ አባባ ቃል ታስበላኝ። እንደዚህ እኮ ያደረኩት በጣም ስለምወድሽ እኮ ነው። ስለምወድሽ አትበለኝ። ወዳለሁ የሚል ሰውማ ለሚወደው ሰው ነው መጀመሪያ ቅድሚያ የሚሰጠው። ፍቅር አለብኝ ብሎ የሚያስብ ሰውማ ለፍቅር ብሎ ራሱን ይጎዳል እንጂ የሚወደውን ሰው ፍጹም አይጎዳም። የሚወደው ሰው ላይም ደግሞ ፍጹም አይጨክንም። እንደኔ ከፈራ ግን ባይጨክንም እኔ ያደረኩትን ያደርጋል። የምን ፍርሃት? ፍቅረኛዬን ላጣት እችላለሁ የሚል ፍርሃት። የእናትነት ኃላፊነቴን በአግባቡ በመወጣት ስላደረክልኝ
እንዴ ደረስን እንዴ? አዎ ምን አይነቱ ሞዛዛ ነው በእግዚአብሔር። እንዲህ በአንድ ጊዜ ቀልቤን ስልብ ታደርገዋለህ? በልና ውረድ እባክህ። ወዴት አብቴ? እንዴ ወደ ቤት ነው እንዴ? ምን ልናደርግ? አቤት አንተ አሁን ሄዳንተ ይነገራል አይደል? በልና ተነስ እባክህና ውረድና። በጣም መሽቷል የኔ ቆንጆ። እሺ መሄድ አለብኝ። በቃ ጨከንክ በጣም ሄድ። እሺ እሺ በራሳሜ እሺ ዳንደር እንደ ትልቅ ነገር ቆጥሩት። እንዴት ነው እሱ ማያያው? ቤተሰብ ሳይቀላቀሉ ቀርቶ ልጆች ሳይተዋወቁ ቢጋቡ። ቆይ እኔ የምለው ለምንድን ነው የሱ ነገር ሁልጊዜ እንዲህ በቀላሉ የሚያበሳጭ? ሄደን እንጠይቀው ስለ ታኮርፋለህ። ፈጽሞ እንኳን ፊቱ መቅረብ እኮ አትፈልግም። እኔ መቅረብ ሳልፈልግ ቀርቼ እኮ አይደለም ማማዬ። እኔ በቃ ሰው ፊት የሚቀርብ ስብዕና ስለሌለኝ ብቻ ነው። በስራ ምክንያት ግን ከትልቅ ሰዎች ፊት የመቆም ማማዬ ተይ እንጂ እንደዚህ አትበይ። በቃ እንደዚህ አትበይ። አሁን ስለሱ ማሰብ አልፈልግም። ባለፈው ከሱ ፍቃድ ውጪ ተሞሽሬ ያስቀየምኩት ይበቃል። ከዚህ በላይ ማሳዘን ስለማልፈልግ ቀኑ ንገረኝና እንዲዘጋጅ ልንገረው። አዝናለሁ ማማዬ። ይሄ ነው የምልሽ ቀን ከአንቺ ዘመዶች ጋር ሊቀላቀል የሚችል ሁነኛ ዘመድ ስለሌለኝና ስለማላደርገው በጣም አዝናለሁ። በጣም ነው ማማዬ። ሶፊያ ሶፊ ንሳና ሾልከሽ እየመጣሽ ላርግ ስንት ችግር አብረን ያሳለፍናቸው ሀብቶች፣ ስንት ደስታ አብረን ያሳለፍንባቸው እድሪስ እምዬን ሀብትና ጥጆቿ ለይቶ ሲሸጥ
የሚችሉ ይመስልሻል እንጂ አሁን ይሄን እያስተው መብሰልሰሉ ምን ይፈጃል ብለሽ ምን ነው ደስታውንም አላየሽ ጨፌ ላይ አስገጥ መስክ የሚወጣ እንጂ ሀብቶችን ዋጋ ነቅሶ ሽጦ ሊመጣ ይመስል ነበር ሃይድሪስ አለ ቆሐሲያንድ ወዴት ቢያንስ የሆነ የሚበላ ነገር እንፈልጋ እኔ ረቦኛል አንተ ሂድ እዚህ ቆያለሁ ኧረ እኔ ግን እዚህ ቁጭ ብዬ ስብሰለሰል መቆየት እፈልጋለሁ ያልኩኝ እኔ እንደዛ ወይስ ቆይ ጋሽ ተሽጌ ሄደ ለምን አታድር እናትን ያምቶኝ ማሰብ አልችልም በዚህ ጉዳይ የሆነው እኮ በቃ ሆኗል እንዴት ነው እንደ ቀላል ነገር ይሆናል የምትለኝ እንደ ቀላል አላልኩም ማሰብ ካሉት አንድ ስሜት ማዳመጥና መረዳት እኔ ስሜት እረዳለሁ አሲል አይመስለኝም ስሜቴን ብትረዳው ኖሮማ ቢያንስ የኔ ተጋሪ ነበር የምትሆነው ካስሽ እመነኝ እኔ አላደረኩትም ሙት እመነኝ አረ በእግዚአብሔር አሴ እንዴ ቆይ ስትነግረኝ በመሳቅ ያላመንኩ መስሎ ነው ይቅርታ እኔ አንተ ርብቃ መልፈር የማይታሰብ ነገር ሆኖ ቢኔ ሳኩት እሺ ተው የፈረንጅ 18 አመት እና ያበሻ 18 አመት እኩል ነው በላ ደሞ እድሜ በየሀገሩ ይለያያል እንዴ እንዴት አይለያይም ኧረ በእናትህ ግጥም አድርጎ ነው የሚለያየው ኧረ በእናትህ ዝም በል ለምሳሌ የፈረንጅ 18 አመት እስኪሞላው የሚበላው የዶሮ መጠንና እኛ ደግሞ 40 አመት ሙሉ ኖረን የምንበላው የዶሮ መጠን ይለያያል እንዴ ፍትህ እውነቴን እኮ ነው የምልሽ እማዬ የፈረንጅ ልጅ በቀን ቺክን አሩስቶ ቢፍ አሩስቶ ምናምን እያለ በአመት 365 ዶሮች ቀርጥፎ አርጎ ይበላል እሺ ያበሻ ልጅስ የኛማ አይወራም ለቤተሰብ እንድትበቃልሽ ተብሎ በበርበሬና በሽንኩርት የተባዛች ዶሮ ለ5 ደም ፊጥነልበታል ከሱም ብሶልሽ ለአባወራ ፈረሰኛ ለታላቅ መላላጫ ይሉልሽ ለኛ ቆዳ ጉሮሮ ምኑ ነው እየነገረሽ ከፈለጋችሁ እናቴ ትነገሩ የፈረንጅ ልጅ እኮ ልጁን ከቤት ውጣ ሲል ካጠራቀመለት ገንዘብ ጋር አጨማይ ታይ አባዬ ተኝቷል የማታውን ንዴት ይዞ ከተነሳ የቡና አይሆንም የኛ እኮ 3 ጥቅል ጅማትና ግማሽ ኩርንችት ሚስማር ነው ለልጆቹ አዘጋጅቶ ይሮጣሚ ኧረ አንቺ ሴቷ ሸዋዚንገርዳቶ ለማንኛውም መልካም ቀንሽ ሼቦን ግን ልብ ግዛ በሩተሽ እንዴ አንተ ራስ ልብ ግዛ ጉዱሉን ምን ይሻላል እሺ ባታቃጥለው ጥሩ ነው እኔ በኋላ አንተን አልገላግልም እኔም በዚህ ቆይ ስሙ ጠፋኝ ይሄ ሰው የሚያርደው አይሲስ ሲያገር ትልቅ ማሰልጠኛ ከፍቷል ሲባል እውነት ነው ሰምተሃል ቅዳዳ ቱቱላ በለው ማንና አይሲስን አይደለም ይሄ በጠዋት በሌሊት መጥቶ አንተ ቤት አፕሬቲቭን እየተጋተ ይሄንን የመሰለ ወሬ የሚያወራል ምንድነው ግን እኔ የራሴ ሐሳብ አይኖርኝም እንዴ ሰው ያወራውን ብቻ ነው እየለቀምኩ ማወራው የሚመስለው ታዲያ ምን አድርግ ነው የምትለኝ እንደዚህ አይነት በሬ ወለዳሉ ባልታይዘብኝ ስትመጣ አይሲስ አይደለም ኢትዮጵያን የሚያሰጋት
ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ጅብ፣ አውሬ፣ ጉቦኛ፣ ሙሰኛ ሆነው በየቀኑ በየቢሮ ውስጥ የሚያርዱ እነሱ ናቸው። ቆይ በየቢሮ ውስጥ ነው እና ልጆቻችን በሙሉ አይሲሲ ሆኗል ነው የምትለኝ? ከፍ ምንድነው ስድቡን ምን አመጡ? አሁን አስረዳኝ። አስረዳኝ። አንብብና ተረዳ። ልብስሽን አውልቀሽ አትገቢም እንዴ? ስማ እኔ ጋር ውሃ በብርጭቆ ነው። ልብሴ እንደማውላ ልቄ ብገባ ደግሞ ችኮቹ እንዴት እንደሚከየፉ ታውቃለህ። ነፍሴ ይኸውልህ አማልላለሁ ብለሽ ስትከነበይ ማጀራትሽን ብሎ ጠርዙ ያልፍልኝ ብሎ አለፈ ሲያቃጥር ኖሮ ረገፈ እንዳይባልሽ። ለማንኛውም ያለሽው ምንድነው ቀበልነውን ምናምን አይደለም? እሺ ነፍሴ። አቤት ማለቴ ገብቷል። ይሄ ቀብራራው ነው። እዛ እንደለመድከው እየተንፈራገጥኩ አንቡጫርቃለሁ ምናምን ብትል ሴኩሪቲ አንድ ስልክ ነው ደውሎ ወንዝ ጣሉልኝ ምናምን ሁላ ሊል ይችላል። ገብቷል? እባክህ ዝም ብለህ አፍህን አትክፈት። ኧረ እባክህ ሂሳብ ከፋይ እኮ ነኝ። እንደ ልብ አፌን የመክፈት መብት አለኝ። ኧረ በእናትሽ አረጋጋው እንዴ! ችኮቹ እያዩን ነው። ፍቅር በጣም ጨካኝ ሰው ነው። እኔ ጨካኝ አይደለም። ፍቅር ብሎ ነገር የማይገባ ጨካኝ ነው። እንዳትነካኝ ኧረ በእግዚአብሔር ስም በይ። ለምን ናፍቆት እኔ በንጹህ ልቤ ከማፍቀር ውጭ ራሴን አሳልፌ ከመስጠት ውጭ ምን በደረገ አባባ ቃል ታስበላኝ። እንደዚህ እኮ ያደረኩት በጣም ስለምወድሽ እኮ ነው። ስለምወድሽ አትበለኝ። ወዳለሁ የሚል ሰውማ ለሚወደው ሰው ነው መጀመሪያ ቅድሚያ የሚሰጠው። ፍቅር አለብኝ ብሎ የሚያስብ ሰውማ ለፍቅር ብሎ ራሱን ይጎዳል እንጂ የሚወደውን ሰው ፍጹም አይጎዳም። የሚወደው ሰው ላይም ደግሞ ፍጹም አይጨክንም። እንደኔ ከፈራ ግን ባይጨክንም እኔ ያደረኩትን ያደርጋል። የምን ፍርሃት? ፍቅረኛ ላጣት እችላለሁ የሚል ፍርሃት። የእናትነት ኃላፊነቴን በአግባቡ በመወጣት ስላደረክልኝ ክብር በጣም ነው የማመሰግነው። አፈቅርሻለሁ። የእናትነት ሸክሙን ችዬ ባላግዝሽ አግዘኝ ያለኝ ጌታ አግዘኝ። ለራስሽ ሳታስቢ ልጅሽን ሳታከቺ ጊዜ በመንከባከብሽ ከዚህም በላይ ላደርግልሽ ይገባል። በጣም ማመሰግን በጣም እንዴ ደረስ እንዴ? አዎ ምን አይነቱ ሞዛዛ ነው በእግዚአብሔር። እንዲህ በአንድ ጊዜ ቀልቤን ስልብ ታደርገዋለህ? በልና ውረድ እባክህ። ወዴት አብቴ? እንዴ ወደ ቤት ነው። እንዴ
ምን ልናደርግ? አቤት አንተ አሁን ሄዳንተ ይነገራል አይደል? በል ተነስ በክና አውረድ ነው። በጣም መሽቷል የኔ ቆንጆ። እሺ መሄድ አለብኝ። በቃ ጨከንክ። በጣም ሂድ። እሺ እሺ በል ሳመኝ። ዳዳር እሳቸው ከኔ ዘመዶች መቀላቀል ጋር ማየት እንዴት ነው እንደ ትልቅ ነገር ያወጣሁት? እንዴት ነው እሱ ማያያው? ቤተሰብ ሳይቀላቀሉ ቀርቶ ልጆች ሳይተዋወቁ ቢጋቡ። ቆይ እኔ የምለው ለምንድን ነው የሱ ነገር ሁልጊዜ እንዲህ በቀላሉ የሚያበሳጭ? ሄደን እንጠይቀው ስለ ታኮርፋለህ። ፈጽሞ እንኳን ፊቱ መቅረብ እኮ አትፈልግም። እኔ መቅረብ ሳልፈልግ ቀርቼ እኮ አይደለም ማማዬ። እኔ በቃ ሰው ፊት የሚቀርብ ስብዕና ስለሌለኝ ብቻ ነው። በስራ ምክንያት ግን ከትልቅ ሰዎች ፊት የመቆም ማማዬ ተይ እንጂ እንደዚህ አትበይ። በቃ እንደዚህ አትበይ። አሁን ስለሱ ማሰብ አልፈልግም። ባለፈው ከሱ ፍቃድ ውጪ ተሞሽሬ ያስቀየምኩት ይበቃል። ከዚህ በላይ ማሳዘን ስለማልፈልግ ቀኑን ንገረኝና እንዲዘጋጅ ልንገረው። አዝናለሁ ማማዬ። ይሄ ነው የምልሽ ቀን ከአንቺ ዘመዶች ጋር ሊቀላቀል የሚችል ሁነኛ ዘመድ ስለሌለኝና ስለማላደርገው በጣም አዝናለሁ። በጣም ነው ማማዬ።